ሰላም እንዴት ናችሁልኝ? ዛሬ ደግሞ የሚጣፍጥ ቀላል ቁርስ አሰራር ይዤላችሁ መጥቻለሁ። በመጀመሪያ ድንች እንከትፋለን። በተቻለ መጠን ሳይዙ እኩል ቢሆን ቆንጆ ነው፣ እኩል እንዲበስልልን። በመቀጠል ቀይ ሽንኩርት ወይም በዚህም ከለር በነጭ መሆን ይችላል፣ በዚህ መልኩ እንከትፋለን። ቲማቲም 2 ፍሬ እንደዚህ እንቆርጣለን። ይሄን ካዘጋጀን በኋላ መጥበሻችን ላይ ዘይት እናደርጋለን። ዘይቱ በደንብ ጋል ሲል ድንቹን እንጨምራለን። ድንቹ ቀላ ብሎ እስከሚበስል በመሃል እያገላበጠን እናበስላለን። ልክ እንደዚህ ሲሆንልን የከተፍነውን ሽንኩርት እንጨምራለን። ሽንኩርቱንም ትንሽ ከድንቹ ጋር ከጠበስነው በኋላ በመቀጠል ቲማቲም እንጨምራለን። ቲማቲሙን 1-2 ደቂቃ እንጠብሳለን። ቲማቲሙ ትንሽ ከተጠበሰልን በኋላ በመቀጠል አረንጓዴ ሽንኩርት ወይም ደግሞ ባሮ መጠቀም እንችላለን። ቀለል ስናደርገው ደግሞ የኢትዮጵያ በሻ ቃሪያ ማድረግ እንችላለን። ከዛ እንጨምራለን። እንዶ በርበሬ ትንሽ ለጣዕም ጨው እናደርጋለን። ይሄንን አንድ ላይ እናዋህዳለን። አሁን ሙቀቱን አነስተኛ ላይ እናደርገውና እንቁላል መሃል ላይ ቁጭ እናደርጋለን። እንቁላላችንን ካደረግን በኋላ ከድነነው 1-7-8 ደቂቃ ሲበስልልን እንቁላሉ ከፍተን እናቀርባለን። ፈለጋችሁ ከዳቦ ጋር እንዲሁም ባዶ መብላት ትችላላችሁ፣ ከሩዝ ጋር መብላት ትችላላችሁ። በጣም ነው የሚጣፍጠው። እናንተም ቤታችሁ ሰርታችሁ ሞክሩት። ስለተከታተላችሁኝ ከልብ አመሰግናለሁ። አስተያየታችሁን ጻፉልኝ። አዲስ ከሆናችሁ የምሰራቸው አዳዲስ ቪዲዮዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። በሌላ ስራ ቪዲዮ ድጋሚ እስከምንገናኝ ቻው።